ሰባተኛው ሀገራዊ ምርጫ እንደ ፓርቲ ያው ከተጠናቀቀ በኋላ ግምገማዎችን አድርገን ነበር። እንግዲህ ሂደቱን በሶስት መንገድ ነው ማስረዳት ሞክረው ከምርጫ በፊት የምርጫው ቀንና ከምርጫ በኋላ ያሉ ሂደቶች ምን እንደሚመስሉ አጠቃላይ ግምገማ አድርገን ነበር። ከምርጫ በፊት አጠቃላይ የፓርቲዎች እንቅስቃሴ ፖሊሲዎቻቸውን ስትራቴጂዎቻቸውን ለመራጭ ህዝባቸው ከማቅረብ አኳያ ጥሩ የነቃ ተሳትፎ የታየበት እንዲሁም ደግሞ ሚዲያዎችም ከስድስተኛው ሀገራዊ ምርጫ በተሻለ መልኩ ተፎካካሪ ፓርቲዎች ራሳቸውን እንዲያወጡ አማራጮችን እድሎችን የሰጡበት እንደሆነ ገምግመናል። እንዳጠቃላይ ደግሞ የምርጫው ቀን ህዝቡ የሚበጀው መንግስትን መመስረት ያለበት በምርጫ እንደሆነ አምኖ ከጧት ጀምሮ ከ12 ሰዓት ጀምሮ ተሰልፎ ምርጫውን የመረጠበት ሂደት አጠቃላይ ህዝባችን የዲሞክራሲ ባህል ግንባታው ላይ ንቁ ተሳታፊ እየሆነ እንዳለና ለዲሞክራሲው ፕሮሰሱ ጥሩ እየሄደ እንዳለ የሚያሳይ ሂደት እንደሆነ አይተነዋል። ከምርጫ በኋላም እንዲሁ ተፎካካሪ ፓርቲዎች የምርጫው ውጤቱን ተቀብሎ እንደ ሀገር ከማሰብ አኳያ ጥሩ የሆነ ምላሽ የተገኘበት ሁሉም ፓርቲዎች የመጣውን ውጤት በአወንታዊ መልኩ የተቀበሉበት ሂደት እንዳለ ገምግመናል ማለት ነው። ስለዚህ ሰባተኛው ሀገራዊ ምርጫ ጥሩ እንደተጠናቀቀ የሚጠበቀውን ግብ እንዳሳካን ሀገራችን እንዳሸነፈች የወሰድንበት ሁኔታ ነው ያለው።